ደግሞ የምናየው ዳታ የመጣልን ዳታ የተማሪ ለምሳሌ ሊሆን ይችላል። ፈረስት የመጀመሪያ ስም እና ሁለተኛ ስም የተለያየ ሴል ላይ ካለ እኛ ግን የምንፈልገው አንድ ሴል ላይ ሊሆን ይችላል። እንዴት በቀላሉ ኮፒ ፔስት ሳናደርግ በአንድ ፎርሙላ ወይም ደግሞ ፒክቸር ብቻ መቀየር እንደምንችል ላሳያችሁ። መጀመሪያ አንድ ሴል እንፈጥርና ፉል ኔም ብለን እንጽፋለን። እኛ ኔም ስለሆነ የፈለግነው። ከዛ ፉል ኔም ብለን ኮንካትኔት ብለን እንጽፋለን። ኮንካት ስንል ራሱ ያመጣልናል። እሷ ላይ ሄድና የምንፈልጋትን የመጀመሪያ ሴል እችኛ ስለሆነች እሷን አንድ ክሊክ እናደርግና ኮማ እናደርግባታለን። ከዛ መሀላቸው ላይ ሁለቱ ስም ስፔስ ስለሚያስፈልገን ደብል ኮት እናደርጋለን። ደብል ኮት ካደረግን በኋላ ደብል ኮቴሽኑ መሀል ትንሽዬ ስፔስ እንዲፈጥረልን ስፔስ እናደርግና ኮማ ድጋሚ አድርገን ሁለተኛውን ቴክስታችንን እንመርጣለን ማለት ነው። ሁለተኛው የአባት ስም ነው። ከዛ ብራኬታችንን እንዘጋለን። ኢንተር በምንልበት ሰዓት እንደምታዩት ብሩ ማሞ የሚለው ስም መጥቶልናል። ስለዚህ ለሁሉም እንዲሰራ እዚች ጋር መስቀሏ ላይ ደብል ክሊክ ስናደርግ ሁሉንም እስከነ አባት ስማቸው ድረስ ያመጣልናል ማለት ነው። አሁን ትልቅ ዳታ በሚሆንበት ጊዜ ኮፒ ፔስት ያደረግን ጊዜያችንን መግደል አይጠበቅብንም ማለት ነው። በዚህ መልኩ